የኔታ ቤት ሉምባ እንቅልፉን ተኝቷል። ወዲያው ግን ብትካለና ሰዓት ሲመለከት እረፍቷል። ወይኔ እንቅልፍ ጣለኝ። ዛሬ እኮ አንድ ትልቅ ቀጠሮ አለኝ። አዎ አንድ የሚመጣልኝ የሆነ ነገር አለ። እሱን ወርጄ መቀበል አለብኝ። ወይኔ ቶሎ ልበል። በዛ ላይ ደግሞ እዚህ አልጋ ላይ ቁጭ ብለህ ሁሉ ጊዜ ከኔ ጋር የምትተኛው ሌላ አዲስ ጎበዝ የሚያጫውት እኔ ጋር የመጣ ስጦታ አለ። አልፈልግም አንተን ማለት ነው ካሁን በኋላ። ሉምባ እጅግ ደስ ብሎታል። አዎ ደስ ብሎኛል። በሩን ከፍቶ ሲወጣ በካርቶን የተቀመጠ ስጦታ አገኘ። ወይኔ በራን ኳክተው እኔ እንቅልፌን ጥሎኝ እኔ እንቅልፌን ስለጥጥ ለካ እነሱ ስጦታውን አስቀምጠውልኝ ሄደዋል። ደስ የሚል ቀን አለና ሉምባ የተቀመጠውን ካርቶን አንስቶ ይዞ ወደ ውስጥ ገባ። ከፍቼ ስጦታዬን እስክመለከተው ድረስ በጣም ጓጉቻለሁ። ሉምባ ስጦታውን እየዞረ እየተሽከረከረ እየነካ እየተኛበት እያቀፈው ሉምባ ቀስ ብሎ ከፍቶ ተመለከተ። ደስ አለው። ወይኔ እንዴት ደስ ይላል! እንዴት የሚያምር ነገር ነው! እንደገና አሁንም ቀስ ብሎ ሊከፍተው ነው መሰል። ይከፈት ሉምባ ሳይከፍተው ቀስ ብሎ ሄደ። ስጦታው ምን እንደሆነ አይቷል። ሉምባ እንደወጣ ከካርቶን ውስጥ በስጦታ መልክ የመጣለት ድመት ከፍቶ ወደ ውጪ እየሮጠ ወጣ። ሉምባ ለድመቱ ሙዝ ይዞለት መጣ። ሉምባ ከፍቶ ሲመለከት ድመቱ የለም። በጣም ደነገጠ። ካርቶን ውስጥ መግባት አልቀረው። የት ሄደ? ወይኔ ድመቴ ወይኔ ስጦታዬ! ለረጅም ጊዜ እኮ ነበረ ስጠብቅ የነበረው። በናፍቆትና በጉጉት ተጠብቀው የነበረው ድመቴ የት ሄደ? የት ገባ? ሉምባ ቤት ውስጥ ድመቱን ፍለጋ ጀመረ። ሉምባ አዘነ። ወይኔ ለረጅም ጊዜ ስጠብቀው የነበረው ድመት የጠፋብኝ፣ አልወደደኝም ማለት ነው። እስቲ ቆይ ድንገት ፍሪጅ ውስጥ ወተት ፈልጎ ገብቶ ይሆን እንዴ ብሎ ሉምባ ፍሪጁን ከፍቶ ተመለከተ። ነገር ግን ድመቱ የለም። በጣም አዘነ።
ሉምባ ጎንበስ ብሎ ሲመለከት ከጠረጴዛው ስር ድመቱን አየው። ይሄውና እዚህ ስር ሆኖ ነው እንዴ እንደዚህ ያስለፋኝ? ና ድመቱ ግን ወደ ላይ እየሮጠ ሄደ። ቤቱ አዲስ ሆኖበታል። ሉምባንም አያውቀውም። ግራ ገብቶታል። ሉምባ ግን ለምን እንደሚሸሸው አልገባው። እባክና እኔ እኮ ጓደኛዬ እንድትሆን ነው የምፈልገው አለና ሉምባ ቀስ ብሎ ተጠጋው። ድመቱ ሲሸሽ ሉምባ ሲጠጋ ና ሰላም ና ድመቱ ሸሸው እንደገና። ድመት ይቧጨራሉ ድመቶች ሲባል ሰምቻለሁ። ስለዚህ መጠንቀቅ አለብኝ። ሉምባ ያጫወተ ቀስ ብሎ ያዘው። ድመቶች ጥፍር ኃይለኛ ነው። አንደኛ ይቧጨራሉ፣ ሁለተኛ አይናችንን ደሞ ከቧጨሩን አይናችንም ሊጠፋ ይችላል። ጥንቃቄ ይፈልጋል። የቤት እንስሳ እኔ ጋር ሳመጣ መጀመሪያ እንዴት አርጌ መንከባከብ እንዳለብኝ ተምሬያለሁ። ዝም ብሎ ያለመደንን እንስሳት መያዝ ወይ ማቀፍ በጣም አስቸጋሪ ነው። ስለዚህ መጀመሪያ ቀስ እንዲረጋጋ ማድረግ አለብኝ። አርጌ አሁን አቅፌዋለሁ። ከዛ ደግሞ የሚበላውን መስጠት አለብኝ። ወተት ይጠጣል ሲባል ሰምቻለሁ፣ ግን ስላመጋገቡ ብዙ አልነገሩኝም። ከወተት ውጭ አልነገሩኝም። እንዴ ይሄንን ድመት ወተት ብቻ ሳጠጣው ልኖር ነው እንዴ? ምን ይበላ ይሆን አለ ሉምባ ድመቱ ስለተረጋጋ አሁን ደስ ብሎታል። ይሄው ገመድ አለኝ እንጫወት። ይሄው ና ድመትዬ። እንዴ አረ ገመዱን በላው። እንደዚህ ነው እንደሚጫወቱት። ደስ ሲል ብቻዬን አይደለሁም ማለት ነው። አጫዋች አገኘው አለ ሉምባ ከድመቱ ጋር እየተጫወተ ጥሩ ጊዜ እያሳለፈ ነው። ጓደኛ አገኘው፣ ቤት ውስጥ የሚያጫውተኝ። ስለዚህ ደስተኛ ነኝ አለ ሉምባ። ድመቱም ሉምባን ለመደው። ሉምባ ድመቶች እንዴት መያዝ እንዳለባቸው የነገሩትን እያስታወሰ እያጫወተው ነው። ደሞ ተከትቧል። እሺ ይሄ ድመት ተከትባል አይደል አለው። አዎ ድመቶች መከተብ አለባቸው። ከድመቶች የሚተላለፍ በሽታ እንዳይኖር ሁሉ ጊዜ መከተብ አለባቸው። አዎ የኔ ድመት ተከትቧል አለ ሉምባ። እኔ የምለው ድመት ከነገሩኝ ምግብ ውስጥ የትኛው እንደምትበላ የትኛው እንደማትበላ ረሳሁት። እስቲ ቆይ እስቲ ቆሎ ትበላለህ እንዴ? አትበላም? ሰላጣስ? ወይ ሰላጣም አትበላም? እና ታዲያ ወተትና ስጋ ዳቦ ምናምን ነው የምትበላው ማለት ነው። ገና ብዙ ልፋት ይጠብቀኛል። ለካ እንስሳትን ማሳደግ ቀላል አይደለም። የሚበሉትን፣ የሚጸዳዱበትን፣ የሚተኙትን፣ ንጽህናቸው ገላቸውን ማጠብ፣ ይሄ ሁሉ ትልቅ ኃላፊነት ነው። ለካ ዝም ብሎ እንስሳትን ማሳደግ አይቻልም። ኃላፊነት አለብን። ሉምባ ድመቱ
ጥሩ ጓደኛው ስለሆነ ደስ ብሎታል እንደሚንከባከበው ለራሱ ቃል ገብቷል ሉምባ ከድመቱ ጋር ተጫውቶ ሲያበቃ አንድ ነገር ሸተተው ምንድነው የሚሸተው እቺ ድመት ፈሱን ፈሳንዴ አረረስቲ ሲጋ ያ በጣም ይሸታል እንዴ ድመቶች ለካ በየቦታው የሚሸኑ የሚጸዳዱ እንደገና ደግሞ በየቦታው ዝም ብሎ ሁሉንም ቦታ ቆሻሻ የሚያረጉት ከሆነማ ቤቱ ይሸታል እኛም አፍንጫችን ጉንፋን በየጊዜው ይዘናል እንታመማለን ስለዚህ መፍትሄ መፈለግ አለብኝ መሰልጠን አለብህ ይሄን ማወቅ አለብህ አለ ሉምባ እኔም ብዙ ማወቅና ማንበብ አለብኝ ብሎ ሉምባ ስለ ድመቶች መጽሐፍ ማንበብ ጀመረ ጸዳዱ እንዴት እንደሚጫወቱ ስለ ብዙ ነገር ማወቅ አለብኝ አለ ሉምባ ድመቱን ይዞ እንዲጸዳዳና እዚሁ ሽንቱን እንዲሸና ነገረው ተመልከት አየ ይሄ ያንተ የሽንት መሽኛ ቦታ ነው ከዚህ ውጪ ወንበርና ሶፋ ላይ በጭራሽ እንዳትሸና አለበለዚያ ከኔ ጋር ትጣላለህ ና ደግሞና አሁን መኝታህን ላዘጋጅልህ አለው ሉምባ ለድመቱ መኝታ ስፍራ አዘጋጀ አሁን ሉምባ ድመቱን ያሰለጠነው በቤት ውስጥ ጥሩ ጓደኛ እንደሚያደርገው ለራሱ ቃል ገባ ሉምባ ድመት በማግኘቱ ደስተኛ ሆነ Inita bit.